ወደ ገደለው ዛሬ እንግዲህ ሀገር እናቋርጥ ነው ከቢሲ ወደ አልበርታ የሚደረግ የሰዓታት በረራ ይኖረኛል ይህ እንግዲህ በህይወቴ ለመጀመሪያ ጊዜ ለብቻዬ የተጓዝኩት ጉዞ ነው ኤርፖርት ደርስ ትንሽ የፍተሻ ቦታዎች ነበሩ እነሱን በትዕግስት አለፍኩኝ እናም ከሰዓቴ ቀደም ስለተገኘው አይስላት እየጠጣው ቦታውን ማየት ጀመርኩኝ ሀበሻ ያረፍዳልን ሀበሻ አይደለም ማለት ነው በዛ ላይ እዚህ ሀገር ሬስቶራንት ካልሆነ በስተቀር መጀመሪያ ክፍያ ይከፈልና ከዛ ነው ምግብ መጠጡ የሚመጣው አይገርምም እኔ ይገርሞኛል ኦ ማይ ጋድ ዋው ቻቹናችሁ ግን አየር ላይ ዋይፋይ እንደማይሰራ የምታውቁት እኔ አውቃለሁ አቤቱ መስለስከው እኮ ይንቀት ቦታው በጣም ትልቅ ስለነበር በመደነባበሬ ምክንያት ሰዓት ሄዶብኝ ነበር ሆኖም I'm Batman እናንተ በስንት እድሜያችሁ ነው ለመጀመሪያ ጊዜ ለብቻችሁ የተጓዛችሁት እስቲ ኮሜንት ላይ አስቀምጡልኝ በመጨረሻም ደረስኩኝና ቦታውን መጎብኘት ጀመርኩኝ ሆኖም ግን ምንም የሚያስገርም ነገር የለውም ሀገር የገባው ያክል ነው የተሰማኝ በሚያሳዝን ሁኔታ ሰመር እየገባ ስለነበረ ምንም በረዶ አልነበረም እቅዴ ሁሉ ፈረሰ ቪዲዮ ከተመቻችሁ ላይክ ሰብስክራይብ ኤንድ ሼር ማድረጋችሁን አትርሱ Thank you for watching bye